ያለ በቂ ካፒታል ወይንም ዜሮ በጀት ካፒታል በማንኛውም እድሜ ደረጃ፣ የትምህርት ደረጃ፣ ጾታ እንዲሁም አካል ጉዳተኛ እንደየዝንባላቸውና የመስራት አቅማቸው ለይተው እንደ መደበኛ ስራ በትርፍ ሰዓታቸው ወይንም ተጨማሪ ስራ በማድረግ ሊሰሩና ጥሩ ገቢ ሊያስገኙ የሚችሉ ስራዎች አሉ። ሰላም፣ አብርሃም ነኝ። ወደ ቻናላችን እንኳን ደህና መጡ። ይህ መልእክት ለሁሉም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም። በዜሮ በጀት የሚሰሩና ለኪሳራ የማያጋልጡ ስራዎችን ከመዘርዘራችን በፊት በቅድሚያ እነኚህን ስራዎች ይህ ቪዲዮ የተዘጋጀው እነኚህን ስራዎች ዜሮ በጀት ወይንም ምንም አይነት ካፒታል ሳይጠይቁ የሚሰሩ ስራዎችን ለሚፈልጉ ሰዎች ነው። በመጀመሪያ ወደ ስራዎቹን ዘርዝረን ስለ ስራዎቹ ከማስረዳታችን በፊት ስራዎቹን ከመዘርዘራችን በፊት እኛ ማየት ያለብን 3 መሰረታዊ ነጥቦችን መጀመሪያ እንመልከት። አንደኛ፣ ስራን በተመለከተ የኛ ማንነት ምን ማለት ነው? ማናቸውንም ስራ በተመለከተ አንደኛ እኛ ራሳችን ያለን ኮንፊደንስ በራስ መተማመናችን ምን ይመስላል? ችግር የመፍታት አቅማችንስ ምን ያክል ነው? ችግር ቢያጋጥመን ስራዎችን ስንሰራ ችግር የመፍታት አቅማችንን ምን ያክል ነው? ራሳችንን ስንመለከት በቃ እንደዚህ ነው እንደዛ ነው የሚል አይነት ወይም ደግሞ ሰበብ የምንደረድር አይነት ሰዎች ነን ወይንስ የስራ ፈጣሪ ማይንድ ሴት አለን? ለምንድን ነው የተባለው? ይሄ የእኛን አይደንቲቲ የሚወስን ላይ ሆነን ስንመለከት ወደ ስራው ከመግባታችን በፊት የእኛ ማንነት በዚህ ልክ መታየት አለበት። ሁለተኛ፣ እኛ ምን ያክል ለስራ ዲሲፕሊን ነን ወይም ምን ያክል የስራ ስነስርዓትን እናከብራለን። ይሄ ምን ማለት ነው? ለምሳሌ ታይም ማኔጅመንት፣ ስራው የሚፈልገውን ሰዓት ወይም ደግሞ ስራው የሚገባውን ሰዓት ለስራው እንሰጣለን ወይም ስራው ማለቅ ያለበት አኮርዲንግ ቱ ዘ ኮንትራክት አግሪመንት ወይም ደግሞ ለገባንለት የስራ ውል በዚህ ሰዓት እጨርሳለሁ ብሎ የሚል ሰው ከሆነ በዚህ ሰዓት ስራው አልቆ ላገኘው እፈልጋለሁ ብሎ የሰጠን ደንበኛችን ሰዓታችንን ማኔጅ አድርገን ልናቀርብ የምንችል ሰዎች ነን ወይ? ታይማችን በስኬጁሉ መሰረት በኮንትራታችን መሰረት ልንሄድ የምንችል ሰዎች ነን ወይ? ሁለተኛ፣ ኮንሲስታንሲያችን ምን ይመስላል? ስራዎችን እንዳየናቸው እንደሰማናቸው በተረዳናቸው ልክ ውስጣችን በሚፈጥሩት ስፓርክ ብቻ የሆነ ስሜት ብቻ ለጊዜው በስሜት ተነስተን ስራዎቹን ብዙ ሳንሄድባቸው የምናቋርጥ አይነት ሰው ነን ወይ? ወይንስ በቀጣይነት ኢንካም ጀነሬት ካላደረገ ወይም ደግሞ ኦቨርናይት በአንድ ቀን በሁለት ቀን በአንድ ሳምንት ካላገኘው የሚል አይነት ስሜት ያለብን ሰው ዲሲፕሊናችን እስከዚህ ድረስ ነው ወይ? ሌላው እኛ ራሳችንን ከዲሲፕሊን አንጻር ራሳችንን የማስተማር ክህሎታችንን የማሳደግ እውቀትን ዕለት ዕለት በመጨመር እናምናለን ወይ? ወይንም ደግሞ ሌሎችን ከመጠበቅ ይልቅ በራሳችን ላይ ኢንቨስት የማድረግ ልማድ አለን ወይ? ኢትስ ዲፔንድ ኦን ዘ ዲሲፕሊን። በዚህ ልክ እኛ ምን እንመስላለን የሚለውን ራሳችንን መፈተሽ ይገባናል። ስራዎችን ከመጀመራችን፣ ከመስራታችን፣ ከመያዛችን፣ ውል ከመግባታችን፣ ከመነጋገራችን በፊት እነኚህን ቅድሚያ እንድናይ ግድ ይላል ማለት ነው። በሶስተኛ ደረጃ ምንድን ነው? እኛ ሞቲቬትድ ነን ወይ? ስራዎችን ስንሰራ ቀስቃሽ የምንፈልግ የምንጎተጎት ወይም የኛ የሆነ ውል ሰጫችን ወይ ለኛ ስራ የሰጠን አካል ያንን ነገር ቶሎ በልልኝ፣ ስራውን አድርስልኝ፣ ምነው ዘገየህብኝ የምንባል አይነት ነን ወይንስ እኛ ራሳችን ሞቲቬትድ ሆነን ወይም በራሳችን ተነሳሽነት የምንሰራ አይነት ሰዎች?
የነፃነት ህልማችን የሆነ ሰዎች ነን ወይ? በተጨማሪ ሞቲቬትድ ነን ወይ ማለት በምን ሊገለጽ ይችላል? ምናልባት ሌሎችን ማገዝ ሊሆን ይችላል ዊዛውት ኢንካም። ለምን ክፍያው ኦቨርናይት ሳይሆን ግራጁዋሊ ስሩ ደ ፕሮሰስ የምናገኘው ነገር ሊሆን ይችላል። ሰዎችን ማገልገል፣ ማገዝ ወይም ደግሞ ችግሮችን በመፍታት የምንደሰት ነን ወይ እኛ? የዚህ አይነት ጀስት ሞቲቬሽናል የሆኑ ነገሮችን የምንሰራ ሰዎች ነን ወይ? ሞቲቬሽን ላይ ሆነን ስኬትን ቀስ በቀስ እንጂ በአንድ ቀን እንደሚመጣ ወይም በአንድ ቀን እንደማይመጣ የምናውቅ አይነት ሰው ነን ወይ? when we are motivated ኦቨርናይት የሆነ ነገር ካልበቀለ ካልመጣ ብለን የምንል አይነት ሰዎች ሊሆን አይገባም ማለት ነው። ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ አድማጮቻችን። ከዚህ በመቀጠል መልካም ይህንን ካልን በኋላ ስራዎችን እንመልከት። ስራዎችን ስንመለከት ስራዎቹን በሶስት እንክፈላቸው። በሶስት ከፍያቸዋለሁ። ምንድነው በሶስት የከፈልናቸው? አንደኛ በቀላሉና በፍጥነት ገቢ የሚያስገኙ፣ ሁለተኛ በመካከለኛ ፍጥነት ገቢ የሚያስገኙ ሚዲየም ስፒድ ኢንካም ጀነሬት ሊያደርጉ የሚችሉ፣ ሶስተኛ ስሎ ሆነው ቀስ ብለው ነገር ግን ኢንካም ጀነሬት ሊያደርጉ የሚችሉ። ለምንድን ነው በሶስት የከፈልናቸው? በፍጥነት ገቢ የሚያስገኙት ውላችንን እንደገባን ወይም ስራውን እንዳገኘን በአንድ ቀን ሊሆን ይችላል፣ እንደጨረስን ብራችንን ተቀብለን የምንገባባቸው ሊሆኑ ይችላሉ። ሁለተኛ ሚዲየም ስፒድ ኢንካም ጀነሬት ሊያደርጉ የሚችሉ ያልኳቸው እነኚህ እንግዲህ የየራሳቸው ዝርዝር ይኖራቸዋል። ልክ በጊዜ ገደባቸው ልክ ኢንካም ጀነሬት የሚያደርጉበት ሁኔታ ነው ያለው። ለምሳሌ በፍጥነት ገቢ የሚያስገኙ ያልኳቸው ለምሳሌ ማስጠናት፣ ቲዩቶሪያል የምንሰጥ ሰዎች ልንሆን እንችላለን። ቲዩቶሪያልን የምንመርጥ ሰዎች ስራውን በጥልቀት ስንመለከት ቀላል አይነት አድርገን እንዳንወስደው፣ የተለመደ ወይም መስሎን እንዳናየው፣ የምንሰጠውን ቲዩተር በምትሰጡበት ወቅት ውጤት ማሳየት የምትችሉበትን ትምህርት ምረጡ። ለምሳሌ እንግሊዝኛ ከሆነ እንግሊዝኛን፣ ማትስ ከሆነ ማትስ፣ ቢዝነስ ከሆነ ቢዝነስ፣ ኦር ኮምፒውተር ከሆነ ኮምፒውተር ምረጡ። ሁለተኛ ኦንላይን ሪሴሊንግ ምረጡ። ይህም ስራ ነው። ዜሮ በጀት ሾፕ ጓደኞቻችሁ፣ ዘመዶቻችሁ፣ ቤተሰቦቻችሁ፣ የተዋወቃቸው ሰዎች ሾፕ ሄዳችሁ ፒክቸር፣ ቪዲዮ በመውሰድ በስልካችሁ በመጠቀም ይህንን ፎርዋርድ ልታደርጉ ትችላላችሁ። ፍሪላንስ ሰርቪስ፣ ይህም አንድ ሌላ ዜሮ በጀት የሆነ ወይም ያለምንም ወጪ በስልካችን ብቻ ልንሰራው የምንችለው ስራ ነው። ኢት ዲፔንድስ አንድ ነገር እንዳትሉ፣ በእያንዳንዱ እድሜ፣ በእያንዳንዱ ጾታ፣ በእያንዳንዱ የትምህርት ደረጃ ያልኩትኝ ለዚህ ነው። የትኛው እኔን ይመለከታል ብላችሁ ፒክ እንድታደርጉ ፈልጋለሁ። የጽህፈት ስራ፣ ዲዛይን፣ ትርጉም፣ ኤዲቲንግ፣ እነኚህ ሁሉ እያንዳንዳቸው ዜሮ በጀት የሆኑ ተቀብላችሁ ኪሳራ የሌለባቸው መጀመሪያ ራሳችሁ ወስናችሁ የምትገቡባቸው፣ ዋጋ ቆርጣችሁ የምትገቡባቸው ናቸው። እነኚህ ናቸው። ሶስተኛ በሁለተኛነት ከገቢ አንጻር በሁለተኛነት የመደብ ነው በመካከለኛ ፍጥነት ገቢ የሚያስገኙ ወይም ሚዲየም ስፒድ ኢንካም ጀነሬት ሊያደርጉ የሚችሉ ሶሻል ሚዲያ ማኔጅመንት ነው። ምንድነው? የትንንሽ ድርጅቶችን ወይም ተቋማቶችን ፌስቡክ፣ ቲክቶክ፣ ዩቲዩብ የእነኝህን መከታተልና ማሳደግ። ይሄ በውሉ መሰረት እነኝህን ላገኝ ይችላሉ ብላችሁ ስትገቡ እነኝህን ልታገኙና ልትሰሯቸው ትችላላችሁ ማለት ነው። ሌላው ኢቨንት ኦርጋናይዝ
ኢቨንት ኦርጋናይዘር በምንሆንበት ሰዓት ኢቨንቶችን ማቀድና ማስተባበር፣ ለምሳሌ ምረቃ፣ ሰርግ፣ ኮሚኒቲ ኢቨንት ሊሆን ይችላል። ሃይማኖት ተቋማት፣ ትምህርት ቤት አካባቢ የሚደረጉ ኢቨንቶችን ጋይድ በማድረግ በነፃ ልትጀምሩ ትችላላችሁ። ነገር ግን ራሳችሁን እዛ ጋር ካሳያችሁ በኋላ በተሻለ ራሳችሁን ሴል እያደረጋችሁ እንደሆነ አውቃችሁ at the end of the event ራሳችሁን መሸጥ የምትችሉ አይነት ሰው ሆናችሁ ይሄ ኢቨንት ኦርጋናይዝ ትልቅ ቢዝነስ ልታገኙበት የምትችሉበት ስራ ነው። ሌላኛው የትራንስክሪፕሽን ሰብታይትል ቪዲዮ እና ኦዲዮን ወደ ጽሁፍ ቪዲዮና ኦዲዮዎችን ወደ ጽሁፍ ኮንቨርት የማድረግ ስራ። እነኚህንም ቀለል ያሉ ራሳችን በያዝነው እኛ ጋር እያንዳንዳችን ጋር ያሉትን እውቀቶች ከግላችን እያንዳንዳችሁ አሁን ውስጣችሁን ክሊክ እያደረኩ እንደሆነ ይሰማኛል። እያንዳንዳችሁ በዚህ ሰዓት ስትፈትሹ ልታገኛችሁ ትችላላችሁ። ሌላው በዝግታና ትልቅ ፕሮፊት ሊያስገኙ የሚችሉ ቀስ ብለው ኦቨርናይት ያልሆኑ ወይም ደግሞ በፍጥነት ያልሆኑ፣ አንደኛ በመካከለኛ ያልሆኑ ነገር ግን ዝግ ብለው ሞር ፕሮፊቴብል ሊያደርጉን የሚችሉ ኪሳራ የሌለባቸው ወደ 5 የሚጠጉ ስራዎች አሉ። ለምሳሌ ዩቲዩብ፣ ቲክቶክ። ዩቲዩብ እና ቲክቶክ ብዙዎቻችን እንረዳቸዋለን፣ እናያቸዋለን፣ እጃችን ላይ እናያለን። በዩቲዩብ ላይ ዩቲዩብ ላይ እናንተ ሞባይል እጃችሁ ላይ ያለው ሞባይል ዩቲዩብ ላይ ብትገቡ how to create YouTube, how to open አዲስ ቻናል ለመክፈት እንዴት አድርጌ ነው how to ቲክቶክ ብላችሁ ብትገቡ ብዙ የሚያስረዱ እንትኖችን ልታገኙ ትችላላችሁ። ኢንካምም እንዴት ጀነሬት እንደምታደርጉ፣ ብሎጊንግ፣ ድሮፕ ሺፒንግ፣ እነኚህን በሚያምርና በሚያስደስት መልኩ ተቀምጠዋል። ዩቲዩብ ላይ ሰርች አድርጉ how to make drop shipping business፣ how to make podcast፣ how to make blogging። እነኚህን ብታደርጉ ከጊዜ አንፃር እዚህ ጋር አልዘረዘርኳቸውም። እዛ ጋር በአማረ በባለሙያው በትክክለኛው ባለሙያ ቲክቶክን፣ ዩቲዩብን፣ ብሎጊንግን፣ ድሮፕ ሺፒንግ እያንዳንዱ ፕሮፌሽን ስለመስጠት ሴይ ፎር ኤግዛምፕል ድሮፕ ሺፒንግ በሁለት በሶስት ኮርስ ያስቀመጠ ልጅ እንደው ምን ያይቸዋል በደንብ ጥርት ባለ ቋንቋ ጥርት ባለ መንገድ እና እዛ ላይ እነኚህን 4-5 ስራ እነኚህ ናቸው። እዛ ላይ ብትመለከቷቸው ልታገኟቸው ትችላላችሁ። መልካም፣ አብራችሁን ስለነበራችሁ እያመሰገንኩ መረጃው ለብዙዎች እንዲደርስ ላይክ፣ ሼር እና ሰብስክራይብ አድርጉ። አመሰግናለሁ። ቻው።